ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እህታችን እዚህ አንድ ጥያቄ ትጠይቃለች። ምን ትላለች? ኧረ ወንድሜ ባሌ ጋር እየተከራከርን ነበር፣ ንገረኝ እስኪ በአላህ እንዳታልፈኝ፣ ባል ውዱ ይፈታል ወይንስ አይፈታም ትላለች። ባል ውዱ አይፈታም። ውዱ እያለሽ ባልሽ ቢነካሽ ውዱሽ አትፈችም። እንዲሁም እሱ ውዱ እያለው አንቺ ብትነኪው ውዱ አይፈታም። ግልጽ ነው አይደለ? ማስረጃችን ምንድነው? ካነ ነብዩ ሰለላሁ ዐለይሂ ወሰለም يقبل بعض زوجاته ثم يذهب الى الصلاه ነብያችን ሰለላሁ ዐለይሂ ወሰለም ውዱ አድርገው ሚስቶቻቸውን ሳም አድርገዋቸው ወደ ሶላት ወደ መስጂድ ይሄዱ ነበር ለመስገድ። ሚስትን መሳም ውዱ ቢፈታ ኑሮ ነብያችን ሰለላሁ ዐለይሂ ወሰለም እየሳሙ አይሄዱም ነበር። አይደለም መንካት መሳም ራሱ አይፈታም ውዱ። ነገር ግን ሰውየው በሚስም ጊዜ ፈሳሽ ከወጣው ወይንም በሚነካ ጊዜ ሚስቱን ፈሳሽ ከወጣው የዛኔ ውዱ ይፈታል። ልብ በሉ። ስለዚህ አንድ ሰው ልክ እንደ ነብያችን ሰለላሁ ዐለይሂ ወሰለም ስሜቱን መቆጣጠር የሚችል አይነት ሰው ከሆነ ሚስቱን መንካትም ሆነ መሳም ይችላል፣ ውዱን አይፈታም። ነገር ግን ሚስቱን መንካትና መሳም ፈሳሹን የሚያስወጣበት ደካማ ሰው ከሆነ ያ ሰውዬ መንካትም መሳምም አይፈቀድለትም ማለት ነው። ገብቷቸዋል አይደለ? ስለዚህ እንዳጠቃላይ ሰውየው በመሳሙ ብቻ ሚስቱን በመንካቱ ብቻ ውዱን አይፈታም፣ ፈሳሽ እስካልወጣው ድረስ። ስሜቱን መቆጣጠር የሚችል ከሆነ ቢነካ ችግር የለውም፣ ቢስምም ችግር የለውም። ነብያችን ሰለላሁ ዐለይሂ ወሰለም ስመዋቸው ነበር ወደ መስጂድ የሚሄዱት። ነገር ግን ካን ነብዩ ሰለላሁ ዐለይሂ ወሰለም ምን አምለክ الناس لإربه او كما يقال ነብያችን ሰለላሁ ዐለይሂ ወሰለም ስሜታቸውን በጣም ተቆጣጣሪ ነበሩ። ስመዋቸው ይወጣሉ። አንተም እንዲሁ ስሜቱን መቆጣጠር የምትችል ከሆንክ ሳም አድርገህ ብትወጣ ችግር የለውም፣ ውዱ አይፈታም። ነገር ግን ደካማ ሰው ከሆነ ስሜቱን መቆጣጠር የማይችል ከሆነ አይሳም። ምክንያቱም ከሳማት በኋላ ሂዶ እዚያ መስጂድ ሌላ ነገር እንትን ሊል ይችላል። ገብታችኋል አይደለ? ይሄ ነው። አብዛኛው ሰው በተለምዶ ሀገራችን እንዳነኪኝ ታይ ውዱ ትፈችኛለሽ ይላል። ውዱ ፈታችኝ በቃ ነካችኝ ይላል፣ ሚስቱን ማለት ነው። ውዱ አይፈታም በመንካት ብቻ ፈሳሽ እስካልወጣ ድረስ። የተሳሳተ አመለካከት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።